الشيخ عبد الله الهرري رحمة الله عليه لا شك عالمي هنا عالمنا عالمي سبال يعني منشأته كهرر بيهونم كحبشة بيوتهم نجرجن تأثيراته عالم لا يهونوا تلك عالمناته وده حبشة يمدبت قد أميلي يعني في آخر عمره كان متأتشو من البتم 5 ዓመት ወይም እንደዛም ማይሞላ ጊዜ አካባቢ ሲቀር ነበር የመጡት እና የመጡ ጊዜ ሙፍቲ ሊዘይሯቸው ነበር። ሙፍቲ ብቻ ሳይሆኑ ሐጅ ዑመር ሙፍቲ ብቻ ሳይሆኑ ሌሎችም እነ ሙፍቲ አብዱል ቃድር በጣም ትልቅ በዕልም ትልቅ ደረጃ የነበራቸው ሌሎችም የሐበሻ ዓሊም የተባለ ትልቅ ዑለማዎች እሳቸው ያረፉበት ቦታ አዲስ አበባ ላይ ሄደው በሐረርም ሐረር ላይም ድሬዳዋ ላይም ወደዛም ሲሄዱ እዛ የነበሩ ትልቅ ዑለማዎች ነበሩ መተው ሼኽን ረሂመሁላህ ይዘይሩ የነበሩት ሼኽ አብዱላህ ረሂመሁላህ በነበራቸው ሹህራ በኪታቦቻቸው በዕልማቸው ነው ትውቅ የነበረው። ሼኻችን በሐያት እያሉ ወደዚህ ሀገር ወደ ሐበሻ ሲመጡ ዑለሞች ሲዘይሯቸው ሙፍቲ አብረው ሄደው ዘይሯቸው ነበር። እንዳየነው ሼኽ አብዱላህ ደርስ ሰጥተው ያው ዓሊም ሲቀመጥ ከዑለማዎች ጋር የሚስማማ ነገር ይሰጣሉ። ሼኽ ተሕዚር እንዲያደርጉ ሰውን እንዲያስጠነቅቁ ስጋት አለ በዐቂዳ ጉዳይ ላይ ከባድ ስጋት አለ ይህንን ስጋት እንዲከላከሉ ያኔ ዓላማ አዝኩር ተማመን በደንብ ማስታወሰው حتى እነዚህ ሰዎች መሳጅዶች ውስጥ በሚረብሹን ሰዓት ሐጅ ዑመር ያኔ የአዲስ አበባ መጅሊስ ሊቀመንበር ነበሩ። ሄደን ሸክዋ የምናቀርበው ለሳቸው ነበር አስታውሳለሁ። ገርጂ መስጂድ ላይ ዛሬ 20 ዓመት 22 ዓመት አካባቢ ኢብኑ አባስ መስጂድ ላይ እንደዚሁ ትርምስ ነበር። ለዛ የዋሃቢያ እምነት ተከታዮች ትንሽ ኃይል ያበጁበት ጊዜ ነበርና ያኔ መተን ለኮሚቴ መተን ሸክዋ የምናቀርብ የነበረው ለና ሐጅ ዑመር ነበር። እሳቸው አዲስ አበባ መጅሊስ የነበሩ የተክለ ሃይማኖት አካባቢ ነበረ ቢሮ ያን ጊዜ አዲሱ ቦታ ሳይሰጥ ማለት ነውና ያኔ በጣም ተከፍተው ሰምተውን ሱብሃንአላህ በሚያሳዝን መልኩ ግን እዛው የተደበቁ ደግሞ እነሱን ማዕሉማት የሚያቀበሉ ሰዎች ነበሩ። ሙፍቲ አቋቸው ሙፍቲ አጠገብ ሆነው በጸሐፊነት ደረጃ ሆነው እንኳን ይሄን ነገር የሚሰሩ ሰዎች ነበሩ። እኛ የሰጠናቸው ማዕሉማት በዛው ኩሽልኮ እነዛም ከኛ ጋር እንደ አዛኝ መስለው ተካፍለው ቀድሞ ማዕሉማት ይሰጧቸው ነበርና ያኔ ሙፍቲ በጠንካራ አቋም በነበሩበት ሰዓት አይለኛ አቋም ላይ ያኒ ወሃቢያ ላይ ወይም ደግሞ ራሱ ሰለፊያ ብሎ የሚጠራው ላይ ቁርጥ ያለ አቋም የነበራቸው ጊዜ ላይ ነበሩ። ምንም ማያደራደርና ከሼኽ አብዱላህ ጋር